ኢቭን ከኔ ጋር ፓርትነር ሆና የምትሰራው ፌሚኒስት ቤተልሔም አካለወርቅ የቤት እመቤት ናት። ስቴይ አት ሆም ማም ነች። ቤት ውስጥ ቁጭ ብላ ልጆቿን የምታሳድግ ሴት ነች። ያንን አፕሪሺየት ማድረግ ብቻ ሳይሆን ኢቭን እንዴት ቻሌንጆችን እንዴት ማሳለፍ እንደምትችል ምናምን ቪዲዮ እየሰራች ፖስት የምታደርግ ሰው ነች። እኔ የቤት እመቤት የተባሉ ሴቶች በሙሉ ትልቁን ስራ እየሰሩ ያሉት ሴቶች እነዛ ሴቶች ናቸው። አቺቨሮች ናቸው። በባላቸው ብቻ ሳይሆን ባላቸው በሚያመጣው ገንዘብ ብቻ ሳይሆን ኢቭን እንደ ማህበረሰብ እነዚህን ሴቶች ኢምፓወርድ ማድረግ አለብን። የሆነ ነገር ተፈጥሮ ባልየው ቢታመም ምክንያቱም አንደኛው ትልቁ ችግር ምንድነው? ወንዶች በጣም ሪስክ አላቸው። ይወጣሉ፣ ይሄዳሉ፣ ይሰራሉ ምናምን ድካም አለ፣ ህመም አለ ምናምን ቀድሞ ነው የሚሞተው አይደለ? ኢቭን ላይፍ ኤክስፔክታንሲ የባሎች ቀድሞ ነው የሚሞቱት። ኦን ታፕ ኦፍ ታት ደግሞ ሞር ለዴንጀር እንትን ያለ ነው። ሶ በመኪና አደጋ ሊሞት ይችላል፣ የሆነ ነገር ሊፈጠር ይችላል። አያርግባቸው እግዚአብሔር አያርግባቸውና ማለት ነው። ባልና ሚስት በሆነ በሚያስጠላ ሁኔታ ሊፋቱ ይችላሉ። እቺ ልጆቼን ማሳደግ ነው የምፈልገው ብላ ስራዋን ትምህርቷን ጥላ ቤት የተቀመጠች ሴት የዛ ሰዓት ላይ መሄጃ የላትም። ለምን? በጣም ብዙ አመት ከስራ አቁማለች፣ ከትምህርት ርቃለች። ስለዚህ ሄዳ ወጣ ከዛ ቤት ወጣ ልክ ባሏ የሆነ ነገር ቢታመምባት ቢሞትባት ቢለያዩ ልጆቿን የምታሳድግበት ምንም አይነት ሴፍቲ ኔት የላትም። ሶ ይሄንን ነገር ጊቭ አፕ አድርገው ኖ የኔ ምርጫ ይኸውልሽ እዛ ቤት ውስጥ ኢቭን ሮንግ አይዲያ ይዞ ሊሆን ይችላል እኮ የመጣው አስሎንጋስ ባልሽ እስከሆነ ድረስ ትሰሚዋለሽ። ከዛ ኮሬክት የምታደርጊው እንደ ሴት በጣም በለስላሳ መንገድ በጣም ብልሃት በተሞላበት ስማርት በሆነ መንገድ ነው። ምክንያቱም ባልሽ ስለሆነ ባሌ እንዴት ኮሬክት ነው የሚያደርገው? እኔ ጾታዬን ቀይሬ በመጣ ይቀበሉኛል። ሶ አም ፊሜል ቱ እነሱ ጋር ስመጣ እና ማናቸው እነዚህ ሰዎች ይሄን ዲፋይን ያደረጉት እነ ኦክስፎርድ እነ ካምብሪጅ ምናምን as an institution ሴት የሚለውን ፊሜል የሚለውን ውመን የሚለውን ዲፋይን ያደረጉት ባዮሎጂካል ሴት ጾታውን የቀየረ ወንድም ቢሆን ባዮሎጂካል ከነበረ ሴት ያማ ትራንስ ውመን ነው የሚባለው እንጂ the female sex or denoting the sex that can bear offspring or produce eggs distinguished biologically by the production of gametes ovaries that can be fertilized by male gametes አሁን ያለውን እሱ የመጀመሪያዎቹ ፌሚኒስቶች ፈጣሪያችን ሴት ነች ብለው የሚያምኑ ፌሚኒስቶች ናቸው የሚለውን ኢንፎርሜሽን ስክሪንሾት አድርጎ እንዳለው ይላክልህ። እኔም ደግሞ የፌሚኒዝም የመጀመሪያ ፌሚኒስቶች እንደማን እንደሆኑ ምንም አይነት ግልጽ የሆነ ኢንፎርሜሽን እንደሌለና ያ የመጀመሪያዎቹ ናቸው ብሎ የሚላቸው ሰዎች የመጀመሪያዎቹ ፌሚኒስቶች እንዳልሆኑ የሚያሳይ የማስረጃ ስክሪንሾት አድርጌ ልላክልህና ሁለቱን ታቀርብልናለህ ማለት ነው። በጣም አሪፍ አመሰግናለሁ። ኖ ፌሚኒስቶች ናቸው። እኔ አላቅም ኤክስፔክት ማደርገው ዳታዎችን ትነግሪኝ ነበር። እኔ አላቅም አይደለም ለምሳሌ መልሼ ይሄንን ማነሳብህ ቅድም ምን ብልሃል መሰለህ ምንም አይነት መፍትሄ አላመጣም አይደለ? ትልቁ ፍጭታችን የነበረው እኮ ፌሚኒዝም ምንም አይነት መፍትሄ አይ እንደዛ ነው ያልከው። ምንም አይነት መፍትሄ አላመጣም ያልከው 3-4 ነገር ይዛችሁ መጣችሁ 40 ሚሊዮን ኮተት ከምታመጡብን ትዛለሽ እንደዚህ ነው ያልከው። ከሱ በፊት ምንም ችግር የለውም ካረመው ይደዝ አራ ችግር የለውም። ብቻ ቦተም ላይኑ ምንድነው መሰላችሁ at the end of the day የፌሚኒዝም ፕሪንሲፕሎች ዋናዎቹ የምንላቸው ሴቶችን ለትምህርት ማድረስ በስራ እንዲሰሩ ማድረግ ፖለቲካ ላይ እንዲሳተፉ ማድረግ የምንላቸው ነገሮች በሙሉ ፌሚኒዝምን በላቸው የቻይና የኮሙኒስት ካልቸርን በለው ምንም በለው በአለም ዙሪያ ሪቮሉሽነሪ የሆነ ለውጥ ሴቶች ላይ እንዲመጣ አድርጓል። ከዛ ከየት ትማራዋለህ? ይሄንን ትምህርት ቤት ምናምን የሚባል ነገር የለም። ወንድምህ ነው ሜንቶር። ወጥተህ ከወንድምህ ጋር ከአባትህ ጋር ትማራዋለህ። ላይፍ ዋዝ ኢዚ። አሁን ሉክ ፖርኖግራፊ የሚባል ነገር አለ። እንዴት ነው እኔ ማኔጅ የማደርገው ፖርኖግራፊ? ምክንያቱም ሴቶች ኢሞሽናል ትሪገር ይፈልጋሉ ሴክሹዋሊ አራውዝድ ለመሆኑ ማለት ነው። ወንድ ምስል ነው የሚፈልገው። ጀስት አንድ ፒክቸር ካየ በቂ ነው፣ አለቀልህ በቃ። ሶ እንዴት ነው ማኔጅ የምታደርገው ፖርኖግራፊ? ከተማ ውስጥ ሴቱ በሶስተኛው ፌሚኒዝም ዌቭ ተጽዕኖ ልለው በሚችለው ሁኔታ
ኦልሞስት ራቁቱን ነው የሚሄደው። ስፔሻሊ ቦሌ አካባቢ ምናምን ወጥተህ ማየት ትችላለህ። ፖርኖግራፊው በምስል የማየው የነበረው በአካል መጣልኝ እዚህ ጋር። እንዴት ነው ይህን ማኔጅ የማደርገው? ማን ነው ሜንቶር የሚያደርገኝ? ማን ነው የሚያስተምረኝ? ፌሚኒዝም ቢሰራ ኖሮ መስራት የነበረበት ወንዶች ላይ እንደዚህ ነበረ። ወንዶች እንዲህ ብታደርጉ እኮ ጥሩ ነው የሚል ሶሳይቲውን በቤተክርስቲያኗ አስተምህሮ መሰረት ወንድ መሆን ማለት ሸክም ነው፣ በቃ ጫንቃ ነው፣ መከራ መብላት፣ ሳክሪፋይስ መቀበል ነው፣ እንደ ክርስቶስ መሰቀል ነው። ስለዚህ ትዳር ውስጥ የምትገባው ፈታ ልትል ኢንጆይ ልታደርግ አይደለም፣ መከራ ልትቀበይ ነው። ለሚስቴ እኔ ፕሮቴክት ላደርጋት ነው፣ ዋጋ ልከፍል ነው። የገባውበት ገብቼ ድንጋይ ፈልጬም ቢሆን ነገ አንድ ነገር እንዳትሆን ፕሮቴክት ላደርጋት ነው፣ የኔ ሪስፖንሲቢሊቲ ነው። ስለዚህ ይህንን ለወንዱ አላስተማር ነው አንድ። ሁለተኛ ወንድ በሆርሞኑ ምክንያት ቶሎ ለምሳሌ ኢሞሽናል ሊሆን ይችላል፣ ስሜቱ ቶሎ ሊነሳሳ ይችላል። ዛትስ ባዮሎጂ። ግን ሃይማኖቱ ምንድን ነው የነገረው? በአንድ ተወሰን፣ ሚስት ካለች ከሚስት ጋር፣ ያው ገርልፍሬንድ ምናምን አያውቅም ሃይማኖቱ። ስለዚህ ሚስት ካለች ከሚስት ጋር ስትሪክትሊ እሷን ምናምን። ስለዚህ ዛትስ ወንዱን ማስተማር ያለብን። ዊ ዶንት ኒድ ፌሚኒዝም እሱን ለማስተማር ሃይማኖቱ በቂ ነው። ከሚስት ጋር ተወሰን ብለን አንድን ወንድ ካስተማር ነው። ከዛ ኢቭን ኢፍ ሆርሞናል እንትኑ ፕሮብለሙ ትሪገር የሚያደርገው በየባሱ በየምኑ ትሪገር የሚያደርገው እንኳ ቢሆን ቁጭ አድርገ ኢሞሽናል ሬጉሌሽን ካስተማርከው። በነገራችን ላይ ኢሞሽናል ኢንቴሊጀንስ ሴቶች ይበልጣሉ ከወንዶች። ስለዚህ እሱ ሁላ ዲስአድቫንቴጅ አለን። ይህንን ግን እንዲማር ካደረግከው ዋይ ዱ ዊ ኒድ ቶሎ ፒክ የማድረግ ኔቸር አላት ሴት ከወንድ ይልቅ። ወንድ ሞር ሜካኒካል ነው እነዚህ ነገሮች ላይ። ስለዚህ ልጁ ከዛ ደግሞ ሌላ እኔ እንደ ባህል አሁን ኢትዮጵያዊ ስለሆንኩኝ ማምነው ደግሞ አንድ ነገር አለ፣ የእናት ኢንስቲንክት የሚባል በቃ አለ። እኔ ቤቴ ውስጥ ስለማየው ማለት ነው። እሱ እኔ የማላቀው እሷ የምታውቀው ጉድ አለ ስለ ልጄ። ዛትስ ፋክት። እኔ ዲናይ ማድረግ አልችልም። ይህንን ለልጄ መስጠት አልችልም። ከዛ ደግሞ የአባት ደግሞ ኢንስቲንክት አለ እኔ ልሰጥ የምችለው። ለምሳሌ እኔ ዴንጀር ቶሎ የሚታየኝ ቤት ውስጥ፣ ምክንያቱም እንትኔ ደሜ ፍሎ እያደረገ ነው የምቀመጠው። የለም የሆነ ነገር ይመጣል በሚል እንትን ነው የምቀመጠው። አይ ዶንት ኖ አሁን ይሄ ለእኔ ብቻ ስፔሲፊካሊ እየሰራ ይሁን ለወንድ ሁሉ እየሰራ ይሁን ዳታው የለኝም፣ ግን ለእኔ ዴንጀር የሚታየኝ እኔ ነኝ ቀድሜ። ስለዚህ እኔ ማስፈልገው ለቤተሰቤ የሆኑ ሴክተሮች አሉ፣ ግን እናት ነርቸር የምታደርገውን ወይም እናት የምትሰጠውን ለልጅ ማልሰጣቸው መስጠት የማልችላቸው ነገሮች አሉ። ፍቅር ልሰጥ እችላለሁ፣ የእናትን ፍቅር ልሰጥ አልችልም። የአባትን ፍቅር ነው የምሰጠው። አሁን እሺ let's not confuse this። ምክንያቱም አሁን እኔ እያልከው የነበረው አባት ቤት ውስጥ ቁጭ ብሎ የእናት ፍቅር አላደረገም። ለምሳሌ ኮምፔር እናድርግ። ጃፓን በጣም ዲሲፕሊን የሆነ ሶሳይቲ ያለበት፣ በጣም ስርዓት ያላቸው ወንዶችም ሴቶችም ያሉበት፣ ሃይሊ ኤጁኬትድ ህዝብ ያለበት፣ እንደውም ላይፍ ኤክስፔክተንሲ በዓለም ትልቁ ላይፍ ኤክስፔክተንሲ ያለው ጃፓን ውስጥ አንድ ከተማ አለች፣ እዛ ነው። ጃፓን የፌሚኒዝም ጥሩ ምሳሌ የምንለው አይነት ሀገር አይደለም። በቃ ይቻላል። ይሄ እዚህ ዓለም ላይ ያለ ፌሚኒዝም ሴቶቹ ትምህርት ቤት ይሄዳሉ ነው በደንብ። እሺ በጣም ጃፓንን እናውጣና የሌሎቹ የዓለም አሁን እኔ ስለ ጃፓን የማላውቀውን ኢንፎርሜሽን ስለነገርከኝ ማለት ነው። ግን ጃፓንን እናውጣና ስለ ሌሎቹ የዓለም አሁን እኛ ሰክሰስፉል ብንሆን ጎበዝ ብንሆን ኖሮ ማድረግ የነበረብን ምን እንደሆነ ታውቂያለሽ? ካልቸራችንን እንደ ጃፓኖቹ ስትሪክትሊ እናጠነክራለን። ከዛ ወንዶቻችንን ማነር እናስይዛለን። ከዛ በኋላ ስራችንን እንቀጥላለን። አይደለም ግን ፌሚኒዝም ለኔ ዴፊኒሽን ነው። ፌሚኒዝም ምንድን ነው ከተባለ ፌሚኒዝም ዴፊኒሽን አለው። አሁን ፌሚኒዝም ዴፊኒሽኑን እኒ ካልን የዲክሽነሪ ዴፊኒሽኖቹን ይዣለሁ። ኤልጂቢቲ አለ አብሮ። ስለዚህ ኢፍ ዩ ዶንት አክሰፕት የቱ ጋር የፌሚኒዝም ዴፊኒሽን ላይ ቆይ ኤልጂቢቲ ማንዴ እንትን ልበል። እሺ ኤልጂቢቲ እንደ ሶሳይቲ እንትን መደረግ አለበት። ያሉሽ አሁን ለምሳሌ ኦክስፎርድ አድቮኬት ኦፍ ኢኳሊቲ ኦፍ ዘ ሴክስስ ኤንድ ኤስታብሊሽመንት ኦፍ እሷን ታውጣና ዘግታ ድምፁ እንዲገባ ክፈተው ድምፁ። እሺ አንብብላል። አድቮኬሲ ኦፍ ኢኳሊቲ ኦፍ ዘ ሴክስስ ኤንድ ኤስታብሊሽመንት ኦፍ ፖለቲክስ ፖለቲካል ሶሻል ኤንድ ኢኮኖሚክ ራይት ኦፍ ዘ ፊሜል ሴክስ። ፌሚኒዝም እንቅስቃሴ ጠንካራ ሆኖ ኤልጂቢቲኪው ያልተፈቀደበት አንድ ሀገር ጥሪ እስቲ በዓለም ላይ ጠንካራ የፌሚኒዝም ስትራክቸር ያለው
ግን ደግሞ ኤልጂቢቲን የማይቀበል ጠንካራ ፌሚኒዝም ስትራክቸር ያለው ማለት ለምሳሌ አሁን እኔ ልጠራልሽ ይችላል አሁን ኖርዲክ ካንትሪስ እነ ስዊድን ምናምን አሁን በጣም ፌሚኒዝም ፍሎሪሽ ያደረገባቸው ወይም ደግሞ ኤክሰርሳይዝ የሚደረግባቸው ማለት ነው ቦታዎች ናቸው እንደዚሁ ኤክሰርሳይዝ እየተደረገበት ያለ ቦታ ሆኖ ግን ኤልጂቢቲኪው አክሰስ ያላደረገው ወይም ደግሞ ፈቃድ ያልተሰጠበት ኤልጂቢቲኪው አብሮ ፍሎሪሽ ያላረገበት ቦታ ካለ አል ቢ ሃፒ እሱን ለመስማት እሱ የለም ግን ደግሞ ፌሚኒዝምም ጠንካራ ሳይሆንም ኤልጂቢቲኪው ፍሎሪሽ ያደረገበትን ሀገር ደግሞ እንትን ልልህ እችላለሁ አሜሪካ እኮ ፌሚኒዝም ጠንካራ የሆነ 40ኛ ነች እኮ ጀንደር ኢኳሊቲ ላይ አሜሪካ 40ኛ ነች ለምሳሌ አሜሪካ ብለን ስናወራ አሁን እንደ ስዊድን ማለት ፕሮባብሊ አንድ ስቴትም አትሞላም አሜሪካ ውስጥ ስንወስዳት የፌሚኒዝም ስትራክቸር ጠንካራ ሆኖ ኤልጂቢቲኪው ኮሚኒቲ የሌለበት ይመስለኛል አይደል ወይም ደግሞ የነሱ መብት ያልተከበረ አሁን ኢትዮጵያ ውስጥ ፌሚኒዝም የሚባል እንቅስቃሴ አላችሁ እኮ ግን we don't care ግድ አይሰጠንም ማለት ትዝም አትሉንም ግን እየቀጠለ ነው ኑሮ አሁን እኛ ሰክሰስፉል ብንሆን ጎበዝ ብንሆን ኖሮ ማድረግ የነበረብን ምን እንደሆነ ታውቂያለሽ ካልቸራችንን እንደ ጃፓኖቹ ስትሪክትሊ እናጠነክራለን ከዛ ወንዶቻችንን ማነር እናስይዛለን ከዛ በኋላ ስራችንን እንቀጥላለን አገሪቷ ታድጋለች ትራሽ አብሮ አይመጣም ማለት ነው ጃፓን ያለ ፌሚኒዝም ወይም ደግሞ የፌሚኒዝም ፕሪንሲፕሎችን ሳትጠቀም ነው ይሄንን ያደረገችው ያልከኝ ነው የፌሚኒዝም ፕሪንሲፕል ምንድነው የፌሚኒዝም ፕሪንሲፕል ማለት ሴቶች እኩል ትምህርት ቤት እንዲሄዱ ስራ እንዲሰሩ ገንዘብ እንዲያገኙ በፖለቲካ እንዲሳተፉ ማድረግ ማለት ነው ልክ አሁን ወንድ ልጅህን ትምህርት ቤት ትልካለህ አይደለ ሴት ልጅህን መላክ የተሻለ ነገር ማግኘት እንዲችሉ አድርጓቸዋል በፊት it's a matter of survival ማግባት አለባት አንዲት ሴት ኤግዚስት እንድታደርግ አንድ ማህበረሰብ ውስጥ ማግባቷ ግዴታዋ ነው አለበለዚያ ወይ ቤተሰቧ ላይ ጫና ሆና ነው የምትቀረው ስለዚህ የሚያኖራት ሰው ያስፈልጋታል አሁን ግን ራሷን ማኖር ትችላለች ተምራለች ትሰራለች ራሷን ማኖር ትችላለች ስለዚህ የሚመቻትን ወንድ ነው መርጣ የምታገባው ኦልሶ ደግሞ ያገባችው ሰው የሚጨቁናት ከሆነ የሚበድላት ከሆነ ምናምን የመፍታት መብቱ ተመቻችቷል ሶ በዛው ኢንዳይሬክትሊ እንትነው ምንድነው ፋክተር ነው ልንለው እንችላለን ግን ለፍቺ ዋና ምክንያት ነው ልንለው አንችልም ፌሚኒዝም ኢንፎርስ ያደረጋቸው ህጎች አሉ በቀላሉ ለምሳሌ በፍቺ ጊዜ ሴት ልጅ ሞር ፕሪቪሌጅድ ናት በጣም ብዙ ዓለም ላይ ኢቭን አሁን ኢትዮጵያን ጨምሮ ለምሳሌ ልጅ ካላቸው